ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ኦልሬዲ አሁን የተለቀቀውን ቪዲዮ አይታችኋል። ቡርኬ የልጅ አባት ነክ ተብሏል። ማረጋገጫቸው ደግሞ ወረቀቱ ነው። ወረቀቱ እራሷ ናት ይዛ የመጣችሁ፣ ማንም ይዞት አልመጣም። ስለዚህ እንዴት አምናችሁ ነው? እንዴት አመናችኋት? እንዴት ታምናላችሁ? እንዲህ እኛ የምንናገራችሁን እኮ ስለማትሰሙን እንጂ እኮ እኛ የምንናገራችሁን ብትሰሙን እኮ ነገሮች ሁሉ እኮ ቀላል ይሆኑ ነበረ። በዛ ላይ ደግሞ ሀይሚ ምናልባት ብሩክ ልጅ እንኳን የእሱ ቢሆን እንኳን አይደለም በውሸት 100% እርግጠኛ ነኝ ኤቫና የብሩክ ልጅ አይደለችም። እርግጠኛ ስለሆንኩ ነው። እናትየው ማለት ነው የራሷንና የልጇን ነው የሰጠችው በእርግጠኝነት። ሲቀጥል ደግሞ ቡታጀራ ውስጥ የለም መመርመሪያ ማሽኑ የለም፣ ቡታጀራ የለም። ደጋግሜ ተናግሬያለሁ። አዋሳ የለም፣ ባህር ዳር የለም፣ ጎንደር የለም፣ የትም ኋቴቨር ብቻ ክልል ከተሞች የለም። የሚገኘው ደግሞ አዲስ አበባ ውስጥ ብቻ ነው። አዲስ አበባ ውስጥ ነው የሚገኘው። ሶ ይሄንን ነገር ለምንድን ነው አምናችሁ መቀበል ያልፈለጋችሁት? ለምንድን ነው እሷን አምናችሁ ልጅ የቡርኬ ነው ብላችሁ ቡርኬ ደግሞ ሀይሜ ቡርኬን እኮ በዚህ ሰዓት እኮ እንትን ማለት ነው ያለብሽ። አሁን ወደ መፍትሄው ስንሄድ ምንድን ነው የሚያዋጣው፣ ምንድን ነው ቢደረግ የሚሻለው ብላችሁ የምትጠይቁኝ ካላችሁ እንደኔ ለማታውቁኝ ጋይስ ሀና ማሩ ነኝ። እሺ አሁንም ደግማለሁ፣ ሰብስክራይብ አድርጉኝ። ያኛው ትልቁ ቻናሌ ያው ሰሞኑ ዩቱብ አንዳንድ ችግሮች አሉበት እና ብቻ ይሁን ጥሩ ነው፣ ምንም አይልም። ብቻ ግን ሰብስክራይብ አድርጉኝ በዚህ ቻናል ማለት ነው እንዳልጠፋ። ያኛው እንኳን የሆነ ነገር አፕን ቢያደርግብኝ ብዬ ነው። ኤኒዌይስ ቤተሰው በጣም አመሰግናለሁ። በጣም ብዙ ሰዎች ሰብስክራይብ እያደረጋችሁ ነው። ቴንኪ ሶ ማች፣ ከልብ አመሰግናለሁ። ሌላው አሁን ምንድን ነው የቡርኬ ጉዳይ ምን ቢደረግ ይሻላል ለምትሉኝ ነገር አሁን ያሉት እነሱ ቡታጀራ ውስጥ ነው። አሁን ያሉት ቡታጀራ ውስጥ ነው። ወደ አዲስ አበባ ይምጡና አዲስ አበባ ላይ በትልቅ ሚዲያ ይቅረቡና ትልቅ ሚዲያዎች አሉ። ስለ ዲኤንኤ ምናምን ታውቃላችሁ። በጣም ብዙ ሰዎች ይመርመርልን የሆነ ወይም ደግሞ ጥርጣሬ ሲኖራቸው የሚያስመረምሩበት ትልቅ ቻናል አለ። ሶ ያ ትልቅ ቻናል ላይ ቀርበው ኢንተርቪው አድርገው ከዛ በኋላ በዛ ህጋዊ በሆነው ቢመረመርላቸው ተመርምሮላቸው ትክክለኛው መረጃ ቢያገኙ እንጂ በዚህ ልክ ሲጀምር በጣም ተዳፍራችኋለች። ቤታችሁ ላይ እንደፈለገች ነው እዩ የምትወራጨው፣ እንደፈለገች ነው የምትሆነው። ይሄ ነገር እናንተ ተስማምቷችኋል? ደስ ብሏችኋል? ወዳችሁታል? ይሄንን ነገር ቤተሰብ አረንጓዴ ሻይ ጠጡ። ኦኬ፣ ሌላ ነገር እንዳይመስለው ዩቱብ። ዲስ ኢስ ግሪን ቲ። አይ ዊል ድሪንክ ኦልዌይስ ግሪን ቲ። ዲስ ዋን ኢስ ግሪን ቲ። አረንጓዴ ሻይ ነው ቤተሰብ፣ ጠጡ። ሁሌ በቀን 3 2 ምናምን ጠጡ። የእውነት ሰውነታችሁ እንትን ይላል፣ ጥሩ ነው። ስብ ምናምን ካለ ቀንሳል። እና ቤተሰው እቺ ሴት ቤታቸው ውስጥ እንደፈለገች ነው የምትሆነው፣ እንደፈለገች። ይሄንን እድል የሰጣት ማን ነው? እነሱ አንድ ቢሆኑ፣ እነሱ ቢተባበሩ፣ እነሱ ቢተጋገዙ እርግጠኛ ነኝ እቺ ልጅ ይሄን አክል ደረጃ ራሱ መብታቸውን የመጋፋት አቅም ራሱ አይኖራትም ነበረ። ማን እንትን አላት? ማን ፈቅዶላት ነው በዚህ ልክ ቤታቸው ላይ እንደፈለገች ቡርኬን የመናገር እንደፈለገች ሀይሚን የመናገር ሞራል የሰጣት ማን ነው? ስለዚህ አሁንም ቢሆን እችን ሴት እኔ አላምናትም። ልጁ የቡርኬ አይደለም። ቡርኬ ለምን እንደማይሰማ ሀይሚ ለምን እንደማትሰማ እኛ እኮ ትክክለኛ መረጃ ነው እየሰጠናችሁ ያለ ነው። እናንተ ላይ ቁማር እየተቆመረ ነው። እቺ ሴት የምትፈልገው ሌላ ዓላማ ነው። ስትፈልግ ልጅ አስመርምሪ ተብላ ከዚህ በፊት ስትጠየቅ ጠፋች። ቡርኬ ቡታጀራ ተመላልሶ አጣት። ተመልሶ አዲስ አበባ መጣ፣ አስፈላለጋት፣ ሊያገኛት አልቻለም። የሆነ ጊዜ ደግሞ ብቻ አንተና እኔ ብቻ መሄድ ያለብን ብላ ረበሸች። ድጋሚ ሌላ ነገር ተፈጠረ። እንዴ ነው ሰው ቤት እስኪ ቤት ሰው ይው ፍረዱ እስኪ እናንተ። አሁን እስኪ ላሳያችሁ፣ ቆይ ይሁት ሰው ቤት ላይ እንዴት እየረበሸች እንዳለ ይዋት። በዚህ ልክ አይገርማችሁም? በዚህ ልክ ሰው ቤት እንዴት በዚህ ልክ ይረበሻል? በዚህ ልክ ይዋት ወንዶቹን ሁሉ በቃ የሆነ እንትን ለማለት ትሞክራለች። ወንዶቹን ሁሉ በቃ ለመያዝ ምናምን ትሞክራለች። ይሄን አክል ጉልበትና ድፍረት ማን የሰጣት? ስለዚህ አሁንም ቢሆን አንድ የውሳኔ ነገር የምነግራችሁ ነገር ተጠቀሙበት። ሀይሚና ቡራ በግላችሁ ሄዳችሁ አስመርምሩ። 50 ሺህ ብር ነው የሚከፈለው። ከእሷ ጋር ለምን ትጨቃጨቃለህ? አንተ ልጅቷን ተቀበል። ገና እኮ ምርመራ እንኳን ተደርጎ ሳያልቅ ነው ልጅቷ ሌላ ነገሮች እያመጣች የነበረው። 50 ሺህ ብር ነው። 50 ሺህ ብር የመክፈል አቅም ከሌላችሁ በጣም ብዙ ኦዲየንሶች አላችሁ። ካናዳ አሉ የእናንተ ኦዲየንሶች፣ አሜሪካ አሉ። በጣም ብዙ የሚወዷችሁ እህትና ወንድሞች አሏችሁ አይደለ? 50 ሺህ ብር እኮ
ቀላል እኮ ናት። ምናልባት እንኳን ከኛ እንኳን ባትፈልጉ እንኳን አሜሪካ፣ ዩሮፕ ከሚኖሩት መውሰድ ትችላላችሁ። እኛንም ብትጠይቁን ደግሞ እናደርግላችኋለን። ግን እናንተ ብዙ ጊዜ እንደዚህ ነገር ስንጠይቃችሁ ደስ ስለማይላችሁ ነው። እናግዛችሁ ስንላችሁ አይ እናመሰግናለን በቃ ስለምትሉን ነው። ወይ ቲክቶክ ላይቭ ግቡና አንድ ጊዜ እና ቤተሰብ አሁንም ቢሆን በቃ ትሪት አርጊው። ልጁ ማለት ተደነባብሮ ሌላ ነገር ውስጥ እንዳይገባ እባክሽን ሃይሚ ቡርኬን ትሪት አርጊው። አታጨናንቁት። ይሄ ሁሉ ወከባ ምንድን ነው? ሁላችሁም ተሰበሰባችሁ። ወከባችሁን ቀንሱ። ወከባችሁ በጣም ነው የበዛው። አታዋክቡት ልጁን። በቃ አፕን አርጓል ከሆነ ልጁ ከሆነ የሚስተካከልበት መንገድ ይፈለጋል። በቃ ሌላ ቦታ ደግሞ ሄዶ እንዲመረመር እናደርጋለን። እኛ በተቻለን አቅም ሰዎችን ለማገናኘት እንሞክራለን። ማን ነው ቤተሰው ላይክ አርጉን፣ ሼር አርጉ፣ ሰብስክራይብ አርጉ። ለቡርኬ የሚጠቅመው ነገር የሚሰሩ ቪዲዮዎችን በሙሉ ላይክ አርጉ። ቫይራል ይውጣ፣ እሱ ጋር ይድረስ። አመሰግናለሁ እህቶቼ። ሀና ማሩ ነኝ። አሁንም በዚህኛው ባይዘው ትክክለኛ ስሜ ነው። ስሜ ጸደይ ነው ትክክለኛ ስሜ ማለት ነው። ሀና ማሩ ፋዘሬ ነበር የሚጠራኝ ሀና ብሎ ማለት ነው አባቴ። ትክክለኛ ስሜ ደግሞ ጸደይ ነው። እና ላይክ አርጉኝ፣ ላይክ አርጉኝ፣ ሼር አርጉ፣ ሰብስክራይብ አርጉኝ። እኛ ከቡርኬ ጎን ነን። ምንም ነገር አይመጣም፣ እንዳትጨናነቁ። አያም ሹር 100% እቺ ሴት ውሸቷን ነው። ልጁ በፍጹም የቡርኬ አይደለም። አላማዋ ገንዘብ፣ ብዙ ብር ተሰጥቷት መጥታ የሃይሜንና የቡርኬን ህይወት ለመረበሽ፣ ሁለቱ ለመለያየት ነው። ሌላ ነገር ምንም አይደለም። እና እህቶቼ እወዳችኋለሁኝ። ስፔሻሊ መዳም ቀሞች ትመቹኛላችሁ፣ ምርጦች እናንተ ናችሁ ለእኛ የምታበረታቱን። እወዳችኋለሁ። እናንተም ዩቱብ ክፈቱና ስሩ። እወዳችኋለሁ። ባይ ባይ።